አንዳንዶቹ ሴት ብትጠይቅስ የሚሏሉ ሴት ብትጠይቅ መጽሐፍ ቅዱስ ኃጢአት ነው አይልም እንደውም ሴት እንድትጠይቅ የሚያበረታታ ጥቅስ ይዤላችሁ መጥቻለሁ የአዲስ ልደት ክርስቲያኖች ሴቶች እንኳን ደስ ያላችሁ Thank you እሺ እሱም የሚገኘው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 እና 2 ላይ ነው ምን ይላል ስለ ዝሙት ጠንቅ እያንዳንዱ ለራሱ ሚስት ይኑረው እያንዳንዲቱም ለራሷ ምን ይኑራት ይላል ባል ይኑራት ይላል አንድ ሴት ባል እንዲኖር ይፈልጋለሁ ካለች ማድረግ ያለባት አንደኛው መጸለይ ነው ያለባት ሁለተኛው ምልክት ማሳየት አለባት ምልክት የማይገባው ሆኖ እስከተገኘ ሰውየው መጠየቅ ትችላለች አንዳንዶች ምልክት የማይገባቸው አሉ ምልክት ራሱ የቸርቹን ሶስቱንም የፓስተር እንደ መካሻውን ስብከት ሶስቱንም ነጥብ ገልብጣን ብትሰጠው አይገባውም በቃ እየተከታተለች ይገርማል ፓስተር የሰበከው አንደኛ ይሄ ሁለተኛ ሶስተኛ ይሄ ብላ እኔ ደግሞ አራተኛ ጨምሬ ተዋደዱ ሚል ምን አይገው ጌታ ይባረክ ልዩ ጊዜ ነው ምናም ብሎ ነው የሚሄደው እንዴ የትኛው ውለታ ነው እንደዚህ የሚያስጨንቃት ምልክት ነው ቼክ ማድረግ ያስፈልጋል ስለዚህ ሴት መጠየቅ ትችላለች ግን እኔ የምመክረው ከመጠየቅ ይልቅ አፍ አውጥቶ አግባኝ ከማለት ይልቅ ለሴቶች ምልክት ማሳየት ይሻላል እሱ እንዴ you know why አንዳንድ ጊዜ በኋላ ከተጋባን በኋላ ያው ግጭት አለ እና በመንጋጭ ጊዜ በመንጣላ ጊዜ እሱ ይመጣና እንደዚህ ይላል አርፈሽ ተቀመጫለሽ አርፈሽ ተቀመጪ ድሮስ ቢሆን ራስሽ ጠይቀሽ ነው እንጂ ያገባሽ እኔ ጠይቄ ያገባሽ እንዴ ብሎ አንጀት ይቆርጣል ልብ ይሰብራል ተብሎ ይፈራል ስለዚህ ምልክት ማሳየቱ ይሻላል የሚል ምክር ነው እንጂ ያለ መጠየቅ ኃጢአት ነው ማለት አይደለም ግን ምልክቱ ላይ ደግሞ መጠንቀቅ ያስፈልጋል ምልክት ማሳየት ማለት የጡትን ሸለቆ ማሳየት ማለት አይደለም እምብርትን ገልጦ መሄድ አይደለም መቀመጫን ማበሳጨት አይደለም መቀመጫቸውን ያበሳጩ የሚሄዱ ሴቶች መቀመጫቸውን አታበሳጩ በሰላም ይኑርበት ይሄ የክርስቲያን ምልክት አይደለም ጤናማ ምልክት አይደለም አንዳንዶች አሉ ከታች ቀዳዳ ነው ሱሪያቸው ጉልበታቸው ላይ ከዛ ደግሞ እምብርታቸውን ያሳያል ሊጡታቸውን ደግሞ ሸለቆ ያሳያል የልብስ ዋና ዓላማው አካልን መሸፈን ነው እንጂ አካልን መሸንሸን አይደለም የልብስ ዋና ዓላማ በተለይ አሁን ደግሞ ሰመር ሲመጣ በቃ አብዛኛው ሴት መለመሌውን ለመሆን ይሞክራል በቃ ኖ ስሚ ገላን አይቶ የመጣ ገላ ሲከዳ ይከዳል ጌታን አይቶ አንቺን ወዶ የመጣ በሐዘንም በደስታም እስከ ወዳኛው ድረስ አብሮ ይኖራል